ልጅ ራሱን ችሎ ከቤት ሲወጣ ልጅ ወንደላጤ ነው ይባላል። ለሴት ልጅ ምንድነው የሚባለው? ሰላም እንዴት ነሽ? ዛጋ ካሜራ ለአንድ ሁለት ጥያቄ ጠይቅሻለሁ። ከመለስሽልኝ ሽልማት እሰጥሻለሁ ማለት ነው። እሺ ምንድነው ጥያቄ? ሽልማቴ ምንድነው? መጀመሪያ ምን ልጋብዝሽ ወይስ ብር ልሸልምሽ? አይ ጋብዝ። ልጋብዝሽ? እሺ ጋብዝሻለሁ። እሺ የመጀመሪያ ጥያቄ ወንድ ልጅ ራሱን ችሎ ከቤት ሲወጣ ልጅ ወንደላጤ ነው ይባላል። ለሴት ልጅ ምንድነው የሚባለው? ሄሎ እኔ ምንድነው የሚባለው? ሴተላጢት ሴተላጢት ነው የሚባለው። አይ ገምቺ፣ አሁን ገምቺና ትክክል ከሆንሽ ኮመንት ላይ ይነግሩናል ኦዲየንሶቻችን። ከዛ እኔ ሽልማትሽን አደርሳለሁ ማለት ነው። ሴተላጢት ነው የሚባለው። እሺ ጎረምሲት ነው። ጎረምሲት። እሺ ይሄን ጥያቄ እነሱ ይመልሱልን። ሁለተኛ ጥያቄ ልጠይቅሽ። ይሄን ከመለስሽ ግን እውነት ጋብዝሻለሁ። ይሄ መልስ ይጀምር መልስ። እሺ ሁለተኛ ጥያቄ ሴት ልጅ በዚህ ዘመን ምን አይነት ወንድ ልጅ ብታገባ ብለሽ ትመክሪያለሽ? ብር ያለው ቢያንስ አካውንት ውስጥ እስከ 5 ሚሊዮን መኖር አለበት። 5 ሚሊዮን? አዎ እንዴ 5 ሚሊዮን መኖር አለበት እና በየከተማው ቤት መኖር አለበት። ቤት መኖር አለበት በየከተማው ማለት ነው። ጀስት እንደዛ መኖር አለበት። መኪናም እንደዛው እና በቃ ብዙ ሱቆች ብዙ ቦታዎች ላይ ቢኖሩት ምናምን። እሺ አሁን መኪናው ይሁን ብሩ ይሁን በትንሹ ነው እሱ። ኦኬ በትንሹ ነው እንትን። እሺ አሁን በየከተማው ቤት ምን ያደርግለታል? ፈታ ለማለት ስትሄድ እንትን መያዝ አይጠበቅብም። የራስ ቤት ነው መግባት። ኦኬ በየከተማው እየዞርሽ መዝናናት አለብሽ። እሺ ተመልካቾቻችን ምን እንደምትሉ እንግዲህ እናያለን። እሺ እናመሰግናለን።